የለውም ብላለች። እንግዳ ተቀብሎ ማስተናገድ አንዱ ኢትዮጵያዊ ባህላችን ነው ብላለች። አይደለም ማይ? ውይ የኔ ቆንጆ የኔ ቅመም እውነት እንዴት ነው ደስ የምትለው? አፍሽ ሁላ ደስ ይላል። እውነቴን ነው የምልሽ፣ ይሄ ንግግርሽ በእናትሽ ወጥሽ መሆን አለበት። በጣም አመሰግናለሁ። እሺ አጸደ፣ ወይ ወይዘሮ ሀና እዚህ እንግዳ አለባት። ስለዚህ ብዙ ባናስቆያት ጥሩ ነው። ቆይ አልገባኝም። ባናስቆያት ማለት ለእንግዶቹ ራስ ሰርታ የምታቀርበው ራሷ ናት እንዴ? ምን ሆነሻል መነን? እኛ እያለንማ በፍጹም አይሆንም እንዴ። እኛ ራሳችን ጎንበስ ቀና ብለን ማስተናገድ አለብን። እኛ ነው የምናስተናግደው እንዴ። ቆይ የወይዘሮ ሀና እንግዶች አይደሉም እንዴ? ኧረ በፍጹም ችግር የለውም እንዴ። አንቺም እኮ ያው ለኔ እንግዳዬ ነሽ። ውይ ለነገሩ ልክ ነሽ መነንዬ። አንቺ የምትሰሪው ምግብ እጅ እንደሚያስቆርጥም ደጋግማ ነግራኛለች። አጸደ ነይ፣ በጣም ደክሞሻል። ክፍልሽ ግቢና ነይ ረፊ። እሺ እንዴት ግን አቆጥች። እሺ አመሰግናለሁ። ለማንኛውም በጊዜ ነው ስላልኳችሁ እኔ ተነስቼ እስራኤል ስራ ቆይ አንቺ ያምሻል? እብድለሽ እንዴ? ምን ልትሰሪ ነው? ቆይ እዚህ ድረስ የመጣሽው? መነን ተነጋግረን እኮ ነው። ቆይ ለምንድን ነው እንደዛ አዲስ ሊሆን ሻልሽው እንዴ? ቆይ ከኔ አንቺ ትሻለሽ ስል ጭራሽ አንቺ ብሳሽ ምንድነው ማሽቃበጥ እንደዚህ? እሱ እንኳን በደንብ ታውቆኝ ነበር። በጣም ነው ያሽቃበጥኩት። ቆይ ይልቅ እሱን ታይውና ወይዘሮ ሀና እኮ እንግዶች አሉብኝ ስትል ነበር። የምን እንግዶች ነው ያሉባት እንዴ? ቆይ የሀብል አባት ተገኘ እንዴ? የባሉ አባት ቤተሰቦች ናቸው። አልገባኝም። ይሄ ደግሞ ምን ማለት ነው? እስክንድርና ቤተሰቦቹ ናቸው የሚመጡት። ምን? እንደውም አሁን እየመጡ ነው። የመኪና ድምፅ እየሰሙ ጸጥ ድምፅ ነው። ዝም በይ። ሀብል አጸደም በቤት ውስጥ ታገኛት። በጣም ተናደደች። ሁለተኛ እዚህ ቤት እንዳትመጭ ተብለሻል ነበር እንዴ? ምን ታደርጋለሽ? አሁን ከዚህ ውጭልኝ ብላ በቁጣ ተናገረቻት። አጸደ ንገሪኝ፣ ሜርሲ ራሷን ለማጥፋት ሞክራለች ሲባል ሰምቻለሁ። ይሄ ሁሉ የሆነው በአንቺና በእዝራ ምክንያት ነው ብላ መልሳ ጮኸችባት። የምትናገሪውን አስተውይ። ከዚህ በኋላ ባሌን አንድ ነገር እንድትናገር አልፈቅድልሽም። እናንተ ወደ እኛ ቤት ከመጣችሁ ጀምሮ ህይወታችን ምስቅልቅሉ ወጥቷል። የተበጠበጠው በተለይ ደግሞ አንቺ ስትመጪ ብላ ነገረቻት። ካንቺ በላይ የተረገመ ሰው አለ እንዴ? የገንዘብ ወንድምሽን ልጅ ለመግደል የሞከርሽ እርኩስ ሴት ነሽ። ታይ እንጂ አንቺም እውነቱን እያወቅሽማ ወንድምሽ አትበይኝ። እዝራ የኔ ወንድም አይደለም፣ ወፍ ዘራሽ ነው። ሀብል ይህንን ስትሰማ በጣም ተናዳ አጸደን አንገቷን አነቀቻት። ሜርሲ ጩኸቱንና ንግግሩን ስትሰማ እየሮጠች መጣች። አገለገለቻቸው። አጸደንም በጥፊ መታቻት። ምን እያረግሽ ነው? ይህን ያክልማ ለድራማ ብልሽ አክስትሽን አትብጂ። ምንም ቢሆን እኮ እኔ ነኝ ያሳደግኩሽ። ሜርሲ ግን በድፍረትና በቆራጠኝነት ይህ ድራማ አይደለም፣ የእውነቴን ነው የመተውሽ። አሁን ምን ቀረሽና እዚህ ቤት መጣሽ? ውጭልኝ። ምን ነው ያን ሁሉ ቃል ተጋባብተን አሁን እንደዚህ መሆንሽ ድራማ መሆኑ ነው ስትላት፣ ድራማ አይደለም። ያኔ ቤተሰቦቼ እንዳጎጅብኝ ብዬ ከአንቺ ጋራ የውሸት ድራማ ለመስራት ቃል ስገባ አባቴ ሰምቶኝ ነበረ። በጣም አዝኖብኝ በድጋሚም ተቀይሞብኝ ነበር። ለዛ ነው ተስፋ ቆርጬ ራሴን ላጠፋ የነበርኩት። በተደጋጋሚ ቤተሰቤን እየበደልሽ ነው። ከኛ ህይወት ውጪ ራቂ። ከዛ ውጭ ግን እኔ ነኝ የማጠፋሽ። አሁን ውጪ። እሺ እወጣለሁ። በዚህ መሀል ሀና ወደ ቤት መጣች። የሀናን መምጣት የሰማችው ሀብል ነገሩን ለማብረድ ከባድ እንግዳ እየመጣ ነው፣ የምፈልጊውን ነገር ይዘሽ ቶሎ ውጪ። አጸደ የሀናን መምጣት ስትሰማ ተደናገጠች። ምክንያቱም ከሀና ጋር ትልቅ ሚሽን ነበራትና ፊት ለፊት ሀናን ላለማግኘት ስትል መኝታ ቤት ተደብቃ ሀና እስክትወጣ መጠበቅ ጀመረች። ሜርሲ ግን በአጸደ ቤት መቆየት ደስ ያላላት በሩን አስሬ እየደበደበች እንድትወጣ ብታደርግም አጸደ ሀና ጋር ፊት ለፊት መታየት ስላልፈለገች የሜርሲን ስድብና ቁጣ ችላ ቤቱን መቀመጥ መረጠች። ወይዘሮ ሀና ወደ ቤት የመጣችው የሜርሲን ደህና መሆን ልታረጋግጥ ሲሆን በመሀል ግን ይቅርታ አድርጊልኝና ስለ ቤተሰብ ማወቅ ባይገባኝም ደህና ነው፣ ግን አባታችሁ ከባድ ህመም ነው እንዲያመመው ስትል ጠየቀቻት። ሀብልም አዎ አባዬ ከባድ ህመም ነው ያመመው፣ እዝራ አመቻችቶለት አቶ እስክንድር ህክምናውን ትንሽ ከባድ ነው ስላለ ወደ ውጭ ሀገር ሂዶ ለመመርመር አመቻችቶለታል። አውስትራሊያ ይሄዳል። ዶክተር ዘካሪያስ የሚባል ትልቅ ዶክተር አለ ስትል ነገረቻት። ወይዘሮ ሀና ደንግጣ ማናልሽኝ? ዘካሪያስ? አዎ። ምን ነው ደነገጥ? ዶክተር ዘካሪያስን ታውቂዋለሽ እንዴ? አይ አልደነገጥኩም፣ ምናልባት ተመሳስሎብኝ ይሆናል። የት ሀገር ነበር ያልሽኝ? አውስትራሊያ ነው። ከ20 ዓመት በላይ እዛ የኖረ ትልቅ ዶክተር ነው አሉ። ሀና ይሄንን ስትሰማ ለዘመናት ስትፈልገው የነበረው የልጅነት ፍቅረኛዋ አንድ ልጅም የወለደች ልጇንም አታ በፍለጋ እሱንም ፈልጋ ተስፋ በቆረጠችበት ሰዓት ፍንጭ ማግኘቱ አስገርማት በቃ አስቸኳይ ስራ አለብኝ ልሂድ፣ ሜርሲን መጥቼ እንደጠየኳት ንገሪልኝ ብላ ትታ ትሄዳለች።
ትነግራታለች። እዝራ የማርዳን ወደ ውጭ ሀገር ሂዶ መታከም ካመቻቸ በኋላ አብሯት እዛ ሂዶ የሚያስታምማት ሰው ስለፈለገ ያንን ደግሞ የመረጣት ኩኩሻን ነበረ። ኩኩሻን በመከታተል ያለችበትን ቦታ በማወቅ ቤቷ ድረስ ይሄዳል። በዚህ አጋጣሚ ውስጥ ላይ ኩኩሻና ዘነቡ እጅግ ተደናገጡ። ይሄን ነገር እንዴት ሊሆን ይችላል? አሁን እንደምንም ብለሽ እዚህ ቤት አስኪጁ ብላ ዘነቡ ለኩሻ ትነግራታለች። ኩኩሻም እንደምንም ብላ ከቤት ካስወጣችሁ በኋላ ለምንድን ነው ግን የደነገጥሽው? ከኔ የደበቅሽው ነገር አለ እንዴ? እርግጠኛ ነሽ ቤተሰብ አግኝተሽ ነው? አዎ እናቴ ከአመታት በኋላ ፈልጋኝ መታ ነው። ያው በመጨረሻም ቤተሰቤን አገኘው። ግን የባለቤቱም ሀብል ብለሽ በመያዝሽ ግራ ገብቶኛል ሲል ስሟን መቀየሯን ግራ እንዳጋባው ይነግራታል። ያው በቃ ደስ ስላለኝ ነው ዝም ብዬ ነው ብላ አለባበሰች። ለማንኛውም እኔ የመጣሁት የማርዳ ጉዳይ ስላለቀ ወደ ውጭ ሀገር ሂዳ ለመታከም ወስናለች። ስለዚህ ከእሷ ጋር ሂደሽ አብረሽ እንድታስታምሚያት ነበር። ወይ ደስ ይላል። ይህን ነገር በመስማቴ በጣም ደስተኛ ነኝ። ነገር ግን እኔ አሁን ካለሁበት አንጻር ሂጄ ከእሷ ጋራ መቆየት አልችልም። እኔ ችግርና አጣብቂኝ ውስጥ ነኝ። ቆስ ኩሻ ምንድነው እየደበቅሽኝ ያለው ነገር? የምን ችግር ነው? አይ እንዲሁ ነው ራሴ ፈተዋለሁ። አሁን ቶሎ መሄድ አለብኝ። ለማንኛውም ስለነገርከኝና ስላመቻቸልኝ በጣም አመሰግናለሁ። የማርዳን ጉዳይ በዚህ መልኩ በመስማቴ ደስተኛ ነኝ። ኩላሊት የሚቀይር ሰው አገኘሽ ስትል ትጠይቀዋለች። አይ ውጭ ሀገር ያሉት እዚያው በራሷ መስተካከል እንደሚችል ነግረውናል። በጣም ደስ ይላል ብላ ተጣድፋ ትተው ትሄዳለች። አቶ እስክንድርም በቤት ውስጥ አጸደን ባያት ጊዜ በጣም ተናደደ። ነገር ግን ወዲያውኑ አጸደ ከቤት ወጥታ ሄደች። አቶ እስክንድርም የኔ ልጅ እባክሽን ድጋሚ አባትሽን እንዳታስከፊው እያለ ሜርሲን በፍቅርና በስስት ዓይን ያያታል። ሜርሲ ይህንን ንግግር ካንተ በመስማቴ በጣም ደስተኛ ነኝ አባዬ። ቃሉ አዲስ ነው፣ ህይወቴን እየኖርኩት ነው። የኔ ልጅ ስትለኝ እንዴት ደስ እንዳለኝ። አዎ የኔ ቀበጧ ልጅ አንቺ ነሽ፣ ድጋሚ ግን ስህተት እንዳሰሪ ይላታል። አጸደና ዘነቡ ተገናኝተው ስለ አዲሱ ዝግጅታቸውና ሚሽናቸው ይነጋገራሉ። በመሀልም ዘነቡ ያንን የዲኤንኤ ውጤት እኮ ባታስተካክልኝ ኑሮ ምን ይውጠኝ ነበር፣ አመሰግናለሁ ትላታለች። አጸደም እኔ አሁን ገንዘብ የለኝም፣ ማረፊያም የለኝም፣ ስለዚህ ልታግዥኝ ይገባል ትላታለች። ያን ሁሉ ጌጣጌጥ የታደረግሽው? ያን ጌጣጌጥ እዝራንና ሀብልን የምበቀልበት ነው እኮ። አሁን እኔ በገንዛ እጄ ስስገበገብ ነው ይህን ሁሉ ነገር ያበላሸው። ዲኤንኤ መርመርም ያለችው አሁን ላይ እኔ ገንዘብ የለኝም፣ ገንዘብ ማግኘት አልችልም፣ ነገ ደግሞ የት እንደምወድቅም አላቅም። ስለዚህ ነገሩን ሳላረጋጋ አንቺ ደግሞ ወደዛ መመለሳችን በገንዘብ ማረዳሽ እና እኔ የትም ልውደቅ እመጣለሁ ተዘጋጅበት ትላታለች። አጸደም እንደፎከረችው እንደተደበደበችና ወንድሟ ለሀብት ብሎ እንዳስወጣት አስመስላ ወይዘሮ ሀና ቤት ትመጣለች። ወይዘሮ ሀና ወንድሜ እንዴት እንደቀጠቀጠኝና እንደደበደበኝ የምታውቅ አንድ እሷ ብቻ ናት። ችግር የለውም አጸደ እንግዳ ክሩን አዘጋጅላትና እዛ ማረፍ ችላለች። በመጨረሻ መነንና አጸደ ለብቻቸው ሲሆኑ ስለሚመጡ እንግዶች ይወያያሉ። ወይዘሮ ሀና የምታመጣቸው እንግዶች የሀብል ቤተሰቦች ናቸው። ምን ብላ ደነገጠች። እስክንድር እዚህ ሊመጣ ነው፣ በቃ አለቀልኝ ብላ እየተደናገጠች ባለበት ሰዓት የመኪና ጩኸት ይሰማሉ። የመኪና ድምጽ የምሰማው ነው፣ በቃ ሁሉም ሚስጥር ሊጋለጥ ነው። የእራቱ ትልቅ ግብዣ እዚህ ላይ ተጠናቀቀ። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።